ሰላም እንዴት ናችሁ? የመመረቂያ ጽሑፍ ሪሰርች ሴሚናር ወይም ደግሞ ሌሎች ዶክመንቶች ላይ እንዴት የተለያዩ ፔጆችን አረቢክ ፔጅ እና ሮማን ነምበር ፔጅን በአንድ ጊዜ ማስገባት እንደሚችሉ እንዲሁም ደግሞ ብዙ ጊዜ ታይትል ፔጅ ላይ እና ከቨር ፔጅ ላይ ፔጅ እየሰጠባችሁ ያስቸገራችሁ እሱንም እንዴት ማስተካከል እንደሚችሉ በዚህ ቪዲዮ እናያለን። እስከ መጨረሻ አብራችሁን ቆዩ። መጀመሪያ ዶክመንቱን ትከፍታላችሁ። ዶክመንቱን ከከፈታችሁ በኋላ ፔጅ የማይሰጡባቸው ፔጆች አሉ። እነሱን ታልፉታላችሁ። ለምሳሌ ይሄ የመመረቂያ ጽሑፍ ቢሆን የመጀመሪያው ከቨር ፔጅ ነው፣ እሱ ላይ ፔጅ አይሰጥም። ስለዚህ እሱን ታልፉታላችሁ። ሁለተኛ ፔጅ ታይትል ፔጅ ነው፣ እሱ ላይ ፔጅ አይሰጥም፣ እሱንም ታልፉታላችሁ። ከሱ ቀጥሎ ያለው ቴብል ኦፍ ኮንተንትስ ነው ወይም ደግሞ አፕሩቫል ሺት ሊሆን ይችላል። ይሄ እንደ ዩኒቨርሲቲው ይለያያል። እሱ ላይም ፔጅ አይሰጥም፣ ስለዚህ እሱንም ታልፉታላችሁ። ከሱ ቀጥሎ ያለው አክናውሌጅመንት ነው። ከአክናውሌጅመንት ጀምራችሁ ፔጅ ነምበር ታስገባላችሁ። ከአክናውሌጅመንት ጀምራችሁ እስከ አብስትራክት ድረስ ሮማን ነምበር ነው የምታስገቡት። ከኢንትሮዳክሽን ጀምራችሁ ደግሞ እስከ መጨረሻው አረቢክ ነምበር ነው የምታስገቡት። ስለዚህ ከአክናውሌጅመንት ጀምራችሁ ፔጅ ነምበር ለማስገባት መጀመሪያ እዚህ ጋር ሴክሽን ብሬክ ማድረግ ይኖርባችኋል። ሴክሽን ብሬክ የምታደርጉት ፔጅ ነምበር የምታስገቡበትና የማታስገቡበት መሃል መሆን አለበት። ስለዚህ ሴክሽን ብሬክ ለማድረግ ፔጅ ነምበር የማታስገቡበት ፔጅ ላይ ትመጡና መጨረሻ ላይ ክሊክ ታደርጉና ከርሰራችሁን ታመጣላችሁ። ከርሰሯን ፔጅ ነምበር የማታስገቡበት መጨረሻ ላይ ልክ እንደዚህ አመጣችሁ ክሊክ ካደረጋችሁ በኋላ ወደ ሜኑ ባር ትመጡና ሌአውት ላይ ኦኬ ትሉታላችሁ። ኦኬ ካላችሁት በኋላ ቱል ባር ላይ እነዚህን ያመጣላችኋል። እዚህ ጋር ብሬክስ የሚል አለ፣ እሱ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት እነዚህ ምርጫዎች ያመጣላችኋል። እዚህ ጋር ኔክስት ፔጅ የሚል አለ፣ እሱ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ከርሰራችሁ ከላይ የነበረው ልክ እንደዚህ ወደ ታች ፔጅ ነምበር ወደምታስገቡበት ሴክሽን ብሬክ አድርጎላችሁ ይወርዳል። እዚህ ጋር ሴክሽኑን በትክክል ብሬክ ማድረጋችሁና አለማድረጋችሁን ለማረጋገጥ ወደ ሜኑ ባር ትመጡና ሆም ላይ ክሊክ ታደርጋላችሁ። ሆም ላይ ክሊክ ካደረጋችሁ በኋላ ወደዚህ ጋር ትመጡና ሾው ኦር ሃይድ አይከን ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ ልክ እንደዚህ ሾው ኦር ሃይድ አይከንን እንደዚህ ያስገባላችኋል። እዚህ ጋርም እንደምታዩት ሴክሽን ብሬክ ኔክስት ፔጅ ብሎ በዚህ መልኩ ያሳያችኋል። ይሄንን እንደዚህ ካመጣላችሁ በትክክል ሴክሽናችሁን ብሬክ አድርጋችኋል ማለት ነው። ሴክሽኑን እንደዚህ በትክክል ብሬክ ካደረጋችሁ በኋላ ፔጅ ነምበር ለማስገባት ወደ ሜኑ ባር ትመጡና ኢንሰርት ላይ ኦኬ ትሉታላችሁ። ኢንሰርት ላይ ኦኬ ካላችሁት በኋላ ወደ ራይት ኮርነር እዚህ ጋር ትመጡና ፔጅ ነምበር የሚል አለ፣ እሱ ላይ ክሊክ ታደርጋላችሁ። እሱ ላይ ክሊክ ስታደርጉ እነዚህ ምርጫዎች ያመጣላችኋል። መጀመሪያ የፔጁን ፎርማት ማስተካከል ይኖርባችኋል። የፔጁን ፎርማት ለማስተካከል ፎርማት ፔጅ ነምበር የሚለው ላይ ኦኬ ትሉታላችሁ። ከዛ ፔጅ ነምበር ፎርማት ቦክስ ይሄን ያመጣላችኋል። እዚህ ጋር እንደምታዩት ነምበር ፎርማት 1 2 3 ብሎ ነው ያለው። የእናንተ ላይ ምናልባት በሮማን ነምበር ሊሆን ይችላል። ነገር ግን ይሄንን ማስተካከል ይኖርባችኋል። ቅድም እንዳልኳችሁ ከአክናውሌጅመንት ጀምሮ እስከ አብስትራክት ድረስ ሮማን ነምበር ነው የምታስገቡት። ስለዚህ ይሄንን ወደ ሮማን ነምበር መቀየር ይኖርባችኋል። ይሄንን ወደ ሮማን ነምበር ለመቀየር እዚህ ጋር ትመጡና ክሊክ ታደርጋላችሁ። ክሊክ ስታደርጉ እዚህ ጋር ምርጫዎች አሉ። ወደ ሮማን ነምበር ትወርዱና እሱን ትመርጣላችሁ። ሮማን ነምበሩን ከመረጣችሁ በኋላ ስታርታት የሚለው ፊት ለፊት ሮማን ነምበር 1 መሆኑን ቼክ ታደርጋላችሁ። ከዛ እዚህ ጋር ትመጡና ኦኬ ትሉታላችሁ። አሁን ፔጅ ፎርማታችሁን በትክክል አስተካክላችኋል። ከዛ ቀጥሎ ፔጅ ነምበሩን ታስገባላችሁ። ፔጅ ነምበሩን ለማስገባት አሁንም እዚሁ ጋር ትመጡና ፔጅ ነምበር የሚለው ላይ ኦኬ ትሉታላችሁ። ፔጅ ነምበር ላይ ኦኬ ስትሉት አሁንም እነዚህ ምርጫዎች ያመጣላችኋል። አሁን ደግሞ ፔጃችሁ ቶፕ ላይ ነው የሚቀመጠው ወይም ቦቶም ላይ ነው የሚቀመጠው። ስለዚህ ትመርጣላችሁ። ቲሰስ ወይም ደግሞ የምረቃት ጽሑፍ ከሆነ ቦቶም ላይ ነው። ስለዚህ ቦቶም ኦፍ ፔጅ የሚለው ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት እነዚህ ምርጫዎች አሉ። የመጀመሪያው ፕሌን ነምበር 1 በግራ በኩል እንዲቀመጥላችሁ ከፈለጋችሁ፣ ፕሌን ነምበር 2 መሃል ላይ እንዲቀመጥላችሁ ከፈለጋችሁ፣ ፕሌን ነምበር 3 በቀኝ በኩል እንዲቀመጥላችሁ ከፈለጋችሁ፣ ሌላኛው ደግሞ ፔጅ ኤክሰስ አክሰንት ባር 1 የሚል አለ። አንድ ብሎ ፔጅ ብሎ በዚህ መልኩ በግራ ላይ እንዲቀመጥላችሁ ከፈለጋችሁ። ይሄንን የምትመርጡት እንደ የዩኒቨርሲቲያችሁ የመመረቂያ ጽሑፍ ጋይድላይን ነው። ለምሳሌ ሁለተኛውን መምረጥ ከፈለጋችሁ ፕሌን ነምበር 2 ቦቶም ፔጅ ሚድል እሱ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ልክ እንደዚህ ሮማን ነምበር 1ን እዚህ ጋር ያስገባላችኋል። ወደ ታች ስትወርዱ ሮማን ነምበር 2 አሁንም ወደ ታች ስትወርዱ ሮማን ነምበር 3 እያለ በዚህ መልኩ ሮማን ነምበሮችን ያስገባላችኋል። ነገር ግን ሴክሽን ብሬክ ካረጋችሁት በላይ ማለትም ከአክናውሌጅመንት በላይ ፔጅ አስገብቷል አላስገባም የሚለውን ማየት ይኖርባችኋል። ለምሳሌ ይሄንን ብናየው እዚህ ጋር እንደምታዩት 3 ብሎ አስገብቷል። የእናንተ ላይም ልክ እንደዚህ አረቢክ ነምበር ያስገባል። ወደ ላይም ስንወጣ ከቨር ፔጅ ታይትል ፔጅ ላይም ልክ እንደዚህ ፔጅ ነምበሩን ያስገባል። ብዙ ጊዜ ተማሪዎች እንደዚህ ታይትል ፔጅ እና ከቨር ፔጅ ላይ ፔጅ እያስገባባቸው ያስቸግራቸዋል። ስለዚህ ይሄንን በቀላሉ ለማጥፋት እዚህ ጋር ተመጡና ሊንክ ቱ ፕሪቪየስ የሚለው አክቲቭ ነው። ይሄንን ዲአክቲቬት ታረጉታላችሁ። እሱን ዲአክቲቬት ለማድረግ እሱ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት አክቲቭ የነበረውን ዲአክቲቬት አድርጎ መጀመሪያ ላይ ፔጅ ወደ አስገባችሁት
ወደ ሮማን ነምበር ይመልሳችኋል። ከዛ ወደ ላይ ትወጡና ሴክሽን ብሬክ ካረጋችሁት በላይ ማለትም ፔጅ የማይገቡበት ፔጅ ላይ ትመጡና ፔጁን ሰሌክት ታረጋላችሁ። ሰሌክት ካረጋችሁት በኋላ ይሄንን ዲሌት ትሉታላችሁ። ይሄንን ዲሌት ስትሉት ሴክሽን ብሬክ ካረጋችሁት በላይ ወደ ላይ ያሉትን እንዳለ ከከቨር ፔጅ ጀምሮ እስከ ቴብል ኦፍ ኮንተንት ሙሉ ፔጁን ያጠፋላችኋል። ሮማን ነምበር ፔጅ የምናስገባው እስከ አብስትራክት ብቻ ነው። ከአብስትራክት በታች ላሉት ደግሞ አረቢክ ነምበር ነው የምናስገባው። እዚህ ጋር ግን እንደምታዩት እስከ መጨረሻ ሮማን ነምበር አስገብቷል። ስለዚህ ይሄንን መቀየር ይኖርብናል። ይሄንን ለመቀየር ወይም ደግሞ ከዚህ በታች ላሉት አረቢክ ነምበር ለማስገባት ልክ እንደቀደሙ አሁንም አብስትራክት እና ኢንትሮዳክሽን መካከል ሴክሽን ብሬክ ማድረግ ይኖርባቸዋል። አብስትራክት እና ኢንትሮዳክሽን መካከል ሴክሽን ብሬክ ለማድረግ የአብስትራክት ፔጅ ላይ ትመጡና መጨረሻ ላይ ከርሰራችሁን እዚህ ጋር ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ ልክ እንደቀደሙ ወደ ሜኑ ባር ትመጡና ሌአውት ላይ ኦኬ ትሉታላችሁ። ሌአውት ላይ ኦኬ ካላችሁት በኋላ አሁንም ብሬክስ የሚል አለ፣ እሱ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ካላችሁት በኋላ እነዚህ ምርጫዎች ያመጣላችኋል። ኔክስት ፔጅ የሚለው ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ከርሰራችሁ ከአብስትራክት ላይ ወደ ኢንትሮዳክሽን ልክ እንደዚህ ይወርድላችኋል። ያም ማለት በትክክል ሴክሽናችሁን ብሬክ አርጋችኋል ማለት ነው። ሴክሽኑን በትክክል እንደዚህ ብሬክ ካረጋችሁ በኋላ ፔጅ ነምበር ለማስገባት ወደ ሜኑ ባር ትመጡና ኢንሰርት ላይ ኦኬ ትሉታላችሁ። ኢንሰርት ላይ ኦኬ ካላችሁት በኋላ ወደ ቀኝ ኮርነር መጣችሁ ፔጅ ነምበር የሚለው ላይ ኦኬ ትሉታላችሁ። ፔጅ ነምበር ላይ ኦኬ ስትሉት አሁንም እነዚህ ምርጫዎች ያመጣላችኋል። መጀመሪያ ግን የፔጃችሁን ፎርማት ማስተካከል ይኖርባችኋል። ፎርማቱን ለማስተካከል ፎርማት ፔጅ ነምበር የሚለው ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ፔጅ ነምበር ፎርማት ቦክስ ይሄንን ልክ እንደቀደሙ ያመጣላችኋል። ነምበር ፎርማት የሚለው ፊት ለፊት ቅድም ያረጋችሁት ሮማን ነምበር ነው። አሁን ደግሞ የምታስገቡት አረቢክ ስለሆነ እዚህ ጋር ክሊክ ታረጉና ወደ አረቢክ ትቀይሩታላችሁ። እንደዚህ ወደ አረቢክ ከቀየራችሁ በኋላ ስታርታት የሚለው አረቢክ ነምበር 1 መሆኑን ቼክ ታረጉታላችሁ። ከዛ እዚህ ጋር ትመጡና ኦኬ ትሉታላችሁ። ኦኬ ካላችሁት በኋላ አሁንም ተመልሳችሁ ፔጅ ነምበር የሚለው ላይ ኦኬ ትሉታላችሁ። ከዛ ልክ እንደቀደሙ እነዚህ ምርጫዎች ያመጣላችኋል። ተመሳሳይ መሆን አለበት። ስለዚህ ፕሌን ነምበር 2 ቦቶም ፔጅ ሚድል ትመርጣላችሁ። እሱ ላይ ኦኬ ስትሉት ልክ እንደዚህ አረቢክ ነምበር 1 ኢንትሮዳክሽን ላይ ያስገባላችኋል። ወርታች ስትወርዱም እዚህ ጋር እንደምታዩት 2 ብሎ ያሳያችኋል። ከዚህ በታች ያሉት ልክ እንደዚህ አረቢክ ነምበርን ያስገባላችኋል ማለት ነው። ነገር ግን ከላይ ያሉት ተቀይረዋል ወይስ አልተቀየሩም የሚለውን ቼክ ማድረግ ይኖርባችኋል። እንደምታዩት እንግዲህ አረቢክ ነምበር ናቸው። እናንተም ልክ እንደዚሁም አረቢክ ነምበር ይቀመጥላችኋል። በተጨማሪም ደግሞ ታይትል ፔጅ ላይ አስገብቷል ወይስ አላስገባም የሚለውን ወደ ላይ ወጣችሁ ቼክ ማድረግ ይኖርባችኋል። እንደምታዩት አሁንም ታይትል ፔጅ እና ከቨር ፔጅ ላይ ፔጅ እንደዚህ አስገብቷል። ስለዚህ ልክ እንደቀደሙ ይሄንን ለማጥፋት ሊንክ ቱ ፕሪቪየስ የሚለው አክቲቭ ነው ዲአክቲቭ ታረጉታላችሁ። ዲአክቲቭ ለማድረግ እሱ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት አሁንም መልሶ አረቢክ ነምበር ወደ አስገባችሁት ወደ ኢንትሮዳክሽን ይወስዳችኋል። መልሳችሁ ወደ ላይ ትወጣላችሁ። ወደ ላይ ከወጣችሁ በኋላ ፔጅ ነምበር የማይገባበትን ፔጅ ሰሌክት ታረጋላችሁ። ሰሌክት ካረጋችሁ በኋላ ዲሌት ትሉታላችሁ። ዲሌት ስትሉት ልክ እንደቀደሙ ከታይትል ፔጅ ከከቨር ፔጅ ፔጆችን ያጠፋላችኋል። ከዛ ወርታች ስትወርዱ ከአክናውሌጅመንት ጀምሮ ያስገባችሁት ሮማን ነምበር እዚህ ጋር እንደምታዩት ይኖራሉ። ከኢንትሮዳክሽን ጀምሮ ደግሞ አረቢክ ነምበር ያስገባችሁት አሉ ማለት ነው። ስለዚህ በዚህ መልኩ የመመረቂያ ጽሁፋችሁ ላይ ሊሆን ይችላል ወይም ደግሞ ዶክመንት ላይ የተለያዩ ፔጆችን በአንድ ጊዜ ማስገባት ትችላላችሁ። ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም እስካሁን መጣችሁ ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ ጠቃሚና ትምህርታዊ ቪዲዮ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር ሰንብቱ። ባይ ባይ።